ይህ የልህቀትና የኃያላኖች ምንጭ የሆነው የታላቁ መጽሐፍ ዩቲዩብ ቻናል ነው። በቅድሚያ ቻናላችንን ሰብስክራይብ በማድረግ እንዲጀምሩ እንጠይቃለን። እናመሰግናለን። ሰላም፣ እንዴት ናችሁ የዩቲዩብ ተመልካቾቻችን? ዛሬ የምንመለከተው የኃይልንና የጥንካሬን ሚስጥር ነው። ይህንን የኃይልና የጥንካሬ ሚስጥር ከተረዳችሁ በኋላ እንደ ቀድሞ እንደማትሆኑ እርግጠኞች ነን። ኃይል ወይንም ጥንካሬ ማለት ምን ማለት ነው? ኃይል ወይንም ጥንካሬ አንድን ነገር ለማከናወን ወይንም ለመተግበር የሚያስችል አቅም ነው። እዚህ ምድር ላይ የተደረጉ ነገሮች በሙሉ ስውር የሆነ ኃይል ከበስተጀርባ እንዳለ ግልጥ ነው። ለምሳሌ አንድን ነገር ከማድረጋችሁ በፊት ውስጣችሁ የሚመጣ አድርጉት የሚል የውስጥ ስሜትና ጉልበት ከናንተ ውስጥ ይመነጫል። መልካምም ሆነ ክፉ በዚህ ምድር ላይ የሚከሰተው በተግባር ነው። መጽሐፍ ቅዱስ ላይ በኤፌሶን ምዕራፍ 3 ቁጥር 16 እና 17 እንደዚህ ይላል፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። በመንፈሱ በውስጥ ሰውነት መጠንከር ያለው ክርስቶስ ኢየሱስን በልባችን በእምነት እንዲኖር የሚያደርገው የእግዚአብሔር ስጦታ የሆነው ክርስቶስ ኢየሱስ በውስጥ ሰውነታችን ኃይልን እንደ ክብሩ ባለጠግነት መጠን ይሰጠናል። ይህ የሚሰጠን የእኛን ስርና መሰረት በፍቅር ያጸና ዘንድ ነው። አንድን ነገር ከማከናወናችን በፊት የምንሰራው ስራ ለእግዚአብሔር ክብር ይመጥናል ወይስ አይመጥንም? ወይም ደግሞ በሕይወታችን ምን ያህል ለውጥ ያመጣል ብለን ራሳችንን መጠየቅ ይኖርብናል። መልካምም ሆነ ክፉ በሕይወቶቻችን የሚገለጡት በክንውን ነው። ይህ ክንውን ደግሞ ውስጣዊ መሰረታቸው ወይንም ጉልበታቸው ክፉም ሆነ መልካም ሊሆን ይችላል። ይህንን መለየት የምትችሉት ደግሞ ቀድመን እንዳነበብነው የመጽሐፍ ቅዱስ ክፍል አሁን የኛ ስርና መሰረት ፍቅር ውስጡ ይኖራል ወይ ብለን መጠየቅ ይኖርብናል። በዛም ላይ ክርስቶስ ኢየሱስ በእኛ ውስጥ እንዳለ በማመን የምንሰራው ስራ ሁሉ ጉልበትና አቅሙ ራሱ ክርስቶስ ይሆናል ማለት ነው። ስለዚህ እኛ ራሳችንን መጠየቅ ያለብን የእኛ ኃይልና ጉልበት ምንጩ ማን ነው ብለን መጠየቅ ይኖርብናል። ይህ የምንጩ ባለቤት ደግሞ በክፉ ይገልጠዋል ወይም ደግሞ በፍቅር ይገልጠዋል ማለት ነው። ከክርስቶስ የሆነ ጉልበት ወይንም ኃይል ጥንካሬ የሚገለጠው በፍቅር ነው። በፍቅር የማይገለጥ ከሆነ ግን መጠየቅ ያለብን ግን በሌላ ተጽዕኖ ውስጥ ሆነን እያከናወን መሆናችንን መጠየቅ ይኖርብናል ማለት ነው። የኛ ውሳኔ መጨረሻው ፍቅር መሆን ይኖርበታል። መጨረሻው ፍቅር ካልሆነ ግን የኛ ስሜትና የዚህ ዓለም ገዢ የሆነ ክፉ በሱ አጋዥነት በሰጠና ኃይል የሚገለጥ ክንውን ሊሆን ይችላል ማለት ነው። ስለዚህም በማንኛውም ሁኔታ ውስጥ ካለን የኛ ኃይልና መሰረት በምን ላይ የጸና ይሆን? እድለኞች ነን ይህንን ኃይል የምንጠቀም ከሆነ። ይህ ኃይል ደግሞ በውስጥ ሰውነታችን በመንፈሱ የሚሰጥ ኃይል ነው። ባለጠጋ የሆነው ክርስቶስ ኢየሱስ በእኛ ውስጥ ኃይልን ይጨምራል። ይህም ኃይል ደግሞ ከተገለጠ በኋላ አንደኛ ለእግዚአብሔር ክብር ያደርገዋል፣ ሁለተኛ ደግሞ በፍቅር ነገሮችን እንዲጸና ያደርገዋል። ፍቅር የሌለበት ማንኛውም ድርጊት ከክርስቶስ ያልሆነ የክፉ ሐሳብና የክፉ ጉልበት እንደሆነ ልንረዳ ይገባል። አንዳንዴ በሕይወቶቻችን ላይ የምንወስናቸው ውሳኔዎች ፍቅር ከሌለባቸው ከውሳኔው በፊት አስቀድመን ነገሮችን ማጤንና ማየት መረዳት ይኖርብናል። ካልተረዳነው ግን የፍቅር ምንጭ ከሌለው የፍቅር ጉዳይ ወይንም ሰውን ካለመውደድ ከሆነ የምናደርጋቸው ነገሮች በሙሉ በኋላ ላይ የሚያስከፍሉን ዋጋዎች በሙሉ ግን ከባድ ይሆናሉ ማለት ነው። ክርስቶስ ኢየሱስ በዚህ ምድር ላይ በሚመላለስበት ጊዜ ነገሮችን የሚያደርገው በፍቅር ነበረ። ማንንም ሰው በመጥላት አድርጎ ምንም አይነት ኃይል በሱ አልተገለጠም። የተገለጠ ነገር ካለ ግን ይህ ሁሉ የተገለጠው ለእግዚአብሔር ክብር ነው። ኢየሱስ ክርስቶስ ራሱ ይህንን ተናግሯል። የማደርገው እግዚአብሔር አብን ለማክበር ነው ብሎ ተናግሯል። ስለዚህ የሚያደርገው ነገር ሁሉ ውስጡ መሰረቱና ጉልበቱ ይህ የእግዚአብሔር ፍቅር የሆነው ውስጥ ያለው ክብር በሱ ውስጥ ይንቀሳቀስ ነበር። የማደርገው በሙሉ ለእግዚአብሔር ክብር ነው፣ ለራሴ ከራሴም አይደለም ብሎ መጽሐፍ ቅዱስ ይህንን ይነግረናል። የምተገብረው የምሰራው ነገር ሁሉ ለራሴ ክብር እንዳልሆነ እግዚአብሔር አምላክ በእኔ ይከብር ዘንድ ነው ብሎም እንደተናገረ ይህንን ሁሉ ነገር የሚያደርገው ግን ፍቅርና የፍቅር ጉልበት የሆነው ራሱ እግዚአብሔር በመንፈሱ በውስጥ ሰውነቱ ጉልበት ያበረታው ነበር።
እኛም ሕይወት ውስጥ ይህንን ልንረዳ ይገባል። የምናደርጋቸው ነገሮች በሙሉ መደምደሚያው ፍቅር ካልሆነ ይህንን ኃይል እየተጠቀምን እንዳልሆነ ልንገነዘብ ይገባል። ይህ ኃይል በእኛ ውስጥ ካለ ምንም አይነት ኃይል ወደኋላ ሊሰብረን ወደኋላ ሊያስቀረን አይችልም ማለት ነው። ክርስቶስ ኢየሱስን ምንም አይነት ኃይል ሰብሮ እንዳልጣለው ሁሉ የእኛም መሰረት በመንፈሱ በሆነ ኃይል የሚመነጭ ከሆነ ማንኛውም ነገር እኛን ሊያሸንፈን አይችልም። ሊሰብረን ወደኋላ ሊያስቀረንም እንደማይችል ልንገነዘብ ልንረዳ ያስፈልጋል ማለት ነው። መጽሐፍ ቅዱስ እንደዚህ ይናገራል። በልጁ በክርስቶስ ኢየሱስ ካላመነ ይህንን ዓለም ማን ሊያሸንፍ ይችላል ይላል። አያችሁ፣ አሸናፊነት ያለው በክርስቶስ ኢየሱስ አምኖ በውስጥ ሰውነቱ በሚኖረው በእምነት በልቡ የሚኖር ክርስቶስ ኢየሱስ ካለ በፍቅር የሚያጸናውን ኃይል ይሰጠዋል። ይህንንም ዓለም ያሸንፋል ማለት ነው። በሌላኛው ክፍል በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እንደዚህ ይናገራል። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። ስለዚህ ማንኛውም ነገር ለማድረግ እግዚአብሔር ኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ እንዳልተሰጠን መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር ኃይልን በእኛ ውስጥ ሰጥቶናል። የፍቅርና ራስን የመግዛት መንፈስ ደግሞ በውስጣችን አለ። አንድ ነገር ለማከናወን ልንፈራ፣ ልንሰጋ፣ ወደኋላ ልናፈገፍግ አይገባም ማለት ነው። ስለዚህ የሰጠንን መንፈስ በማመን ይህን መንፈስ ደግሞ በውስጥ ሰውነታችን ኃይል ስለሚያጠነክረን ምንም ነገር ከማድረግ ወደ ኋላ ማለት የለብንም። ይህን መንፈስ የሰጠን እግዚአብሔር የተመሰገነ ይሁን። በሌላኛው ደግሞ ጳውሎስ እንደዚህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ዓለማችን ላይ የሚያልፉ ሰዎች በሙሉ አልችልም ባይነት ራሳቸውን በሚያስጨንቃቸው ጊዜ ራሳቸውን ያጠፋሉ። ይህም ምክንያቱ ደግሞ አቅም ስለሌላቸው ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ባይነት ጳውሎስ እንደተናገረው እኛም ልንል እንችላለን። ጳውሎስ በመጣበት ፈተና ሁሉ አሸናፊነትና ድልን የሰጠው የእግዚአብሔር ኃይል ነው። ይህም ኃይል ደግሞ በክርስቶስ ኢየሱስ ሁሉን እችላለሁ ባይነትን ሰጥቶታል ማለት ነው። ወገኖቼ ዛሬ ልትማሩና ልትረዱ የምትችሉት አንድ ነገር ቢኖር የሰጣችሁን ኃይል በማመን በውስጥ ሰውነታችሁ ብርታትን ስለሚሰጣችሁ ከምንም ነገር ውስጥ ልትወጡ ትችላላችሁ። መጽሐፍ ቅዱስ እንደዚህ ይናገራል፣ ለሞተው ሰውነታችሁ ኃይልን ይሰጠዋል። ስለዚህ በምንም አይነት ሁኔታ ውስጥ ብትኖሩ ከዚህ ከወደቃችሁበት ወደ ኋላ ከምታፈገፍጉበት ማንኛውም ሁኔታ ውስጥ ለሚሞተው እንኳን ሕይወትን ለሚሰጠው ለዚህ መንፈስ ራሳችሁን ከሰጣችሁ ከምንም ነገር ውስጥ መውጣት ትችላላችሁ። መውጣት ብቻ አይደለም፣ ከዛም በኋላ ግን ብርታትን አላብሶ ማንኛውንም ብርቱ የሆነውን ነገር ሁሉ ሰባብራችሁ ማለፍ ትችላላችሁ። ስለዚህ ይህ የጀግንነት መንፈስ እንዲሁ ስሜት ብቻ ሳይሆን ዘላቂ የሆነ ኃይል ነው። ብዙ ኃይሎች ጊዜያዊ ስሜትና ጊዜያዊ ሁኔታ ይዟቸው ወደ ኋላ እያፈገፈጉ ስንፍና ወሯቸው የሚሰበሩ ሰዎች አሉ። ይህ ኃይል ግን መቼም የማይሰበር ጽኑ የሆነ ኃይል ነው። ይህን ኃይል ከያዛችሁ ከማንኛውም ሁኔታ ልትወጡም ትችላላችሁ። ወደፊት ሄዳችሁ ልትገሰግሱ፣ ላትቆሙ፣ ልትቀጥሉ ትችላላችሁ ማለት ነው። ይህንን መንፈስ ወደ ሕይወታችሁ በመጋበዝ ያላችሁን ኃይል ልታድሱ ይገባችኋል። መታደስ አንዱ የኃይልን የመቀበል አንዱ ምንጭ ነው። ያልታደሰ ነገር ሁሉ ያረጀ እንደሆነ ሁሉ የታደሰ ደግሞ ኃይል በውስጡ አለው ማለት ነው። ይህንን ኃይል ልታድሱ ይገባል። ካደሳችሁ በኋላ ግን ምንም ነገር ሊረታችሁ አይችልም። የዛሬውን ሐሳብ ስለሰማችሁን በጣም እናመሰግናለን። ይህንን ሐሳብ ደግሞ በመተግበር ኃይላችሁን እንድታድሱ በሰጠናችሁ ጉዳይ ራሳችሁን እንድታዩ እንድትመረምሩ ሐሳብ አስተላልፈናል። ይህን ሐሳብ ደግሞ ለማንኛውም ጓደኛ፣ ቤተሰብ እንድታስተላልፉ ብለን ሐሳባችንን እንቋጫለን። ሐሳባችን ስለሰማችሁን እናመሰግናለን። ይህም ሐሳብ ደግሞ ጉልበትና ኃይልን በውስጣችሁ እንደሚሰጣችሁ እናምናለን። ለታላቁ መጽሐፍ የዩቲዩብ ቻናል ቤተሰብ እንድትሆኑ እንላለን። እግዚአብሔር ይርዳችሁ። አሜን። እንጸልይ። እግዚአብሔር አምላክ ሆይ በነገር ሁሉ እንድትረዳን ዛሬ የተናገርከንን ኃይል ለእያንዳንዳችን እንድትሰጠን በጌታ በኢየሱስ ስም እንለምናሃለን። ይህ ኃይል በውስጥ ሰውነታችን የሚያበረታንና ክርስቶስ ኢየሱስን በልባችን ውስጥ እንዲኖር የሚያደርግ ደግሞም ስርና መሰረታችን በፍቅር እንዲጸና የሚያደርገን ስለሆነ ይህንን ኃይል እንደ ክብር ባለጠግነት መጠን እንድትሰጠን በኢየሱስ ስም እንለምናሃለን። ከማንኛውም ሁኔታ ጉዳይ ወደ ኋላ ከተሰበርንበት ከወደቅንበት ነገር ሁሉ የሚያወጣንን ኃይል እንድትሰጠን በዚህም ኃይል ደግሞ በርትተን ላንተ ክብር እንድንኖር እንዲረዳን በኢየሱስ ስም እንለምናሃለን። አሜን።